ሰላም እንደምናላችሁ ውድ ተከታታዮቻችን በዛሬው ዕለት ስለ ሊቨርፑል የፍሮንት ስሪ ታዋቂውና ዝነኛው የነበረው የፊት መስመር ጥምረት እንመለከታለን። ከሌሎች ጥምረቶች ጋርም እናወዳድረዋለን። አብራችሁ ልትቆዩ ጋብዛችኋለሁ። ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ። መልካም ቆይታ። መሐመድ ሳላ በውድድር ዘመኑ መጨረሻ ሊቨርፑልን እንደሚለቅ ካሳወቀ በኋላ ስኬታማ የነበረው የሊቨርፑል የፊት መስመር ዘመኑ አበቃ ማለት ነው። ሮቤርቶ ፊርሚኖ፣ ሳዲዮ ማኔ እና ሳላ ሊቨርፑል በተለይም በየርገን ክሎፕ ስር ላሳካቸው ድሎች ወሳኝ ሚና ተጫውተዋል። እነዚህ አጥቂዎች በመካከላቸው ለቅ ያለ መግባባት ነበራቸው። በርካታ ግቦችንም አስቆጥረዋል። ፊርሚኖ 111፣ ማኔ 120፣ እንደዚሁም ደግሞ ሳላ እስካሁን ድረስ 255 ግቦችን ለክለቡ አስቆጥረዋል። እነዚህ አጥቂዎች ካሳዩት ድንቅ ብቃት የተነሳ ካለፉ የፕሪሚየር ሊግ የፊት መስመር ጥምረቶች አንጻር እንዴት ይታያሉ ብለን እንጠይቃለን። ከዚህ የሊቨርፑል ጥምረት ጋር ስማቸው ተስተካክሎ የሚነሳ ሁለት ጥምረቶች አሉ። አንደኛው የአርሰናል ደጋፊዎች የሚከሩበት የዴኒስ ቤርካምፕ፣ ሮበርት ፒሬዝ እና ቲየሪ ኦንሪ ጥምረት ነው። ይህ የፊት መስመር ቡድኑ ምንም ጨዋታ ሳይሸነፍ የፕሪሚየር ሊግ ሻምፒዮን እንዲሆን ምክንያት ሆኗል። ሌላኛው ደግሞ በማንቸስተር ዩናይትድ ስኬታማ የነበረው የክሪስቲያኖ ሮናልዶ፣ ዌይን ሩኒ እና ካርሎስ ቴቬዝ ስብስብ ነው። እነዚህ ተጫዋቾች የማንቸስተር ዩናይትድ በተከታታይ የፕሪሚየር ሊግ ዋንጫ እንዲያነሳ እና ቻምፒዮንስ ሊግንም ከፍ አድርጎ እንዲያነሳ ምክንያት ሆነዋል ማለት ነው። እነዚህን ሶስት ላይናፖች እርስ በርስ እንመልከት። ከአርሰናል እንጀምር። በአርሰናል ወቅት ቲየሪ ኦንሪ፣ ዴኒስ ቤርካምፕ እና ሮበርት ፒሬዝ ጠንካራ ጥምረት የነበራቸው የአጥቂ መስመር ነበሩ። ኢንቪንሲብልን ያሳካው እነዚህን አጥቂዎች ይዞ ነው። ዴኒስ ቤርካምፕ ክሪኤቲቭ ተጫዋች ነው፣ ድንቅ ግቦችን ያስቆጥራል። ቲየሪ ኦንሪም እንደዛው በርካታ አሲስቶችን በማስመዝገብ እስካሁን የፕሪሚየር ሊግ ሪካርድን የያዘው ተጫዋች ቲየሪ ኦንሪ ነው። ከዛም በተጨማሪ ሮበርት ፒሬዝ በክንፍ መስመር የሚያደርጋቸው እንቅስቃሴዎች በጣም የሚደነቁ ናቸው። እነዚህ ሶስት አጥቂዎች በጣም በጥልቅ የሚያጠቁ በድንቅ ሁኔታ የሚጫወቱ ጥሩ እንቅስቃሴን የሚያሳዩ ተጫዋቾች ነበሩ። ለአርሰናል ስኬትም ከፍተኛው ሚና ተጫውተዋል። ከፕሪሚየር ሊግን ባሻገር አርሰናል የኤፍኤ ካፕ ዋንጫን እንዲያስመዘግብ ከፍተኛው ሚና ተጫውተዋል እና እነሱ በብዙዎች ዘንድ ምርጡ ጥምረት ተደርገው ይወሰዳሉ። የማንቸስተር ዩናይትድን ስንመለከት በሶስቱ ተጫዋቾች መካከል የነበረው ጥምረት ሁለት የውድድር ዘመናትን ብቻ የዘለቀ ነበር። ነገር ግን በእነዛ ሁለት የውድድር ዘመናት ማንቸስተር ዩናይትድ አይበገሬ ቡድን ነበር። ሁለት ጊዜ የፕሪሚየር ሊግ ዋንጫዎችን አሸንፏል። ሁለት ጊዜ የቻምፒዮንስ ሊግ ፍጻሜ ደርሷል። አንደኛውን ቼልሲ በመርታት ሲያሸንፍ፣ አንደኛው ደግሞ በባርሴሎና መሸነፉ ምክንያት ሳያሸንፍ ቀርቷል። ነገር ግን እንደዛም ሆኖ ጠንካራ ፉክክርን ያሳየባቸው የውድድር ዓመታት ነበሩ። በተለይም የሩኒ እና የክሪስቲያኖ ሮናልዶ ጥምረት በጣም የሚደነቅ ነበር። ሚድልስቦሮ ላይ ደግሞ ሩኒ እና ቴቬዝ በግሩም ሁኔታ ተጣምረው ያስቆጠሯት ግብ የምትረሳ አይደለችም። ስለዚህ ሌሎችም ይሄ ጥምረት ካየናቸው ሁሉ የላቀው ነው ይላሉ። ወደ ሊቨርፑል ስንመጣ ደግሞ ለረጅም ዓመታት ከመቆየት አንጻር በርካታ ግቦችን እና አሲስቶችን ከማስመዝገብ አንጻር ስኬቶችንም ከማስመዝገብ አንጻር ከፍ ተደርጎ ይታያል። እንደዚህም ካረገር ያሉ ሰዎች ካየናቸው ምርጥ ስብስቦች መካከል ይሄ ትልቁ ነው ወይም ደግሞ ድንቁ ነው በማለት ይናገራሉ። እንደተባለው ከ2017 ጀምሮ እስከ 2022 ድረስ እነዚህ ሶስት ተጫዋቾች በጣም ድንቅ እንቅስቃሴን ሲያደርጉ ቆይተዋል። ይህ ጥምረታቸው ደግሞ ለሊቨርፑል ስኬታማነት ወሳኝ ሚና ነበር። ሊቨርፑል በዛ ዓመታት ውስጥ ፕሪሚየር ሊግንም ቻምፒዮንስ ሊግንም ኤፍኤ ካፕንም እንደዚሁም ደግሞ ካራባኦ ካፕን ማሸነፍ ችሏል። ስለዚህ ከፍተኛ ሚና ተጫውተዋል ማለት ይቻላል። የሚያስቆጥራቸው ግቦችም ድንቅ ናቸው። በካውንተር አታክም ፍጥነት ያለውን ካውንተር አታክ በመጠቀም ግቦችን ያስቆጥራሉ። እርስ በርስ ያላቸው መናበብ፣ እርስ በርስ ኳሱን የሚሰጣጡበት መንገድ እና የሚያገቡበት መንገድ በጣም የሚደነቅ ነው። ስለዚህ ብዙ ሰዎች የሳላ፣ የፊርሚኖ እና የማኔ ስብስብ በጣም ድንቅ ነው ብለው ይከራከራሉ። እንግዲህ እነዚህ ሶስት ስብስቦች ተራ በተራ ተጫዋቾቹ እየለቀቁ ሳላ ብቻ ነበር የቀረው። ሳላ ደግሞ በቅርቡ እንደሚለቅ ተናግሯል። ስለዚህ ይህ ፌመስ የሆነ በጣም ታዋቂ የሆነ የሶስትዮሽ ጥምረት ተበተነ ማለት ነው። እንግዲህ ሳዲዮ ማኔ ወደ ባየር ሙኒክ ሲያመራ፣ ፊርሚኖም ወደ ሳውዲ ሲያመራ ቀስ በቀስ የቀረው ሳላ ነው። አምና ደግሞ ሳላ ብቻውን በሚባል ደረጃ ከፍተኛ ሚናን በመጫወት ሊቨርፑል የፕሪሚየር ሊጉን ዋንጫ እንዲያነሳ ምክንያት መሆን ችሎ ነበር። ዘንድሮ የተለያዩ አለመግባባቶች በቡድን ውስጥ ነበር። ውጤት በሚያጡበት ወቅት ሳላ ጥፋተኛ ነው ተብሎ ተተችቷል። እሱም ወደ ውጭ ወጥቶ ማለትም ወደ ሚዲያ ወጥቶ ሀሳቡን ሰጥቷል። ብሌም እየተደረግኩ ነው፣ ስኬፕጎት እየተደረግኩ ነው በማለት ሀሳቡን ሰጥቷል እና ከዛ በኋላ የሻከረ የሚመስል ግንኙነት በእሱና በአሰልጣኙ መካከል እንደነበር ሲናገር ቆይቷል።
ነገር ግን ሳላ አሁን እለቃለሁ ብሎ ሲናገር ብዙ የሊቨርፑል ደጋፊዎች ሀዘናቸውን ሲገልጹ፣ ብዙ የፕሪሚየር ሊግ ደጋፊዎች ደግሞ ያደረጋቸውን ድንቅ ተጋድሎች እያነሱ ሲያወድሱት ተመልክተናል። ሳላ ድንቅ ተጫዋች፣ ለድንቅነቱ ደግሞ የፊርሚኖ እና የማኔ ሚና እጅጉን ላቅ ያለ ነው። ከእነሱ የበለጠ ግቦችን አስቆጥሯል፣ አሲስት አድርጓል። ነገር ግን የእነዛ ተጫዋቾች ሚና ሳላን ከፍ አድርጎታል። የተለያየ ሚናን በመጫወታቸው ምክንያትም እሱ ላቅ ብሎ እንዲወጣና እንዲጎላ ምክንያት ሆኖታል። ስለዚህ ሶስቱን ጥምረቶች ስናወዳደር የትኛው ላቅ ያለ ነው የሚለው ብዙዎችን የሚያከራክር ይመስላል። ነገር ግን ሁሉም የሚስማማበት የሳላ የፊርሚኖ እና የማኔ ስብስብ ከዚህ በፊትም ካየናቸው ከዚህ በኋላም ልናያቸው ከምንችላቸው ጥምረቶች በጣም ላቅ ያለና ስኬታማ የነበረ ነው ብሎ መናገር ይቻላል። በተለይም ደግሞ ከፔፕ ጓርዲዮላ ማንቸስተር ሲቲ ጋር እየተፎካከሩ በእንደዚህ አይነት ደረጃ ውጤታማ መሆንና ፉክክርን ማሳየት በጣም የሚደነቅ ነው። ሊቨርፑል በእነዚህ ጥምረቶች ስር 99 ነጥብን አምጥቶ ፕሪሚየር ሊግን አሸንፏል። 97 እና 92 ነጥቦችን አምጥቶ ደግሞ ሁለተኛ ሆኖ ጨርሷል። በአንድ ነጥብ ሳያሸንፍ ቀርቷል ፕሪሚየር ሊግ። ባርሴሎና ላይ እንደዛ ከባድ የሚባለው ገድል ተጋድሏል። ከዛ በኋላ ቻምፒየንስ ሊግን አሸንፏል። ምንም እንኳን በዛ ጨዋታ ላይ በጉዳት ምክንያት ሳላ አይሰልፍም ማለት ነው። ሊቨርፑል እንደ ቡድን ጠንካራ እንዲሆን የብዙዎችን ልብ እንዲሰርቅ እነዚህ ሶስት ተጫዋቾች ከፍተኛ ሚና ተጫውተዋል። ስለዚህ ምናልባት የሳላ የማኔ እና የፊርሚኖ ጥምረት እስካሁን ካየናቸው ጥምረቶች ሁሉ ድንቁ ሊባል የሚችልበት እድል ሰፊ ነው ብዬ አስባለሁ። ስላዳመጣችሁኝ አመሰግናለሁ። ኮሜንት፣ ሰብስክራይብ፣ ሼር ማድረግን አትርሱ። አመሰግናለሁ።